የቀመስኩት ለምን ይቀርብሃል አንተም ቅመሰው ጣጣ አሪፍ ነው መጠጣት ማለት ነው እኔ አሁን ላይ እንኳን ግሉኮስም ምንም እየጠጣሁኝ አይደለም ያው እንደምታዩት እንግዲህ ቤት የለውም ትልቅ ሰርፕራይዝ እንዳዘጋጀውልህ ተስፋ አደርጋለሁ ማለት ነው እና ምንድነው ግን ምን እንደቆጨኝ ታውቃላችሁ ያናደደኝ ሳይድ ሰርፕራይዙን ይዞ ሲመጣ ምናምን አይፎኑን መኪናው ምናምን ገዝቶ እዛው ለኔ ሰርፕራይዝ ማድረጉ ማለት ነው እኔ በጣም ነው የቆጨኝ ወይኔ በወሰርኩት ኑሮ ሰርፕራይዜን አልኩ ማለት ነው ግን አልቆጨኝም ምክንያቱም ለምን ታውቃላችሁ ያው ለወሬ ማድመቂያ ነው እንጂ ሰይድ የገዛው መኪና 9000 ነው ሰይድ የገዛው መኪና ቱሳን $9000 ነው የገዛው ማለት ነው $9000 ደግሞ ለኔ በአሁኑ ሰዓት በሁለት ወር የማገኘው ነው በዩቲዩብ ማለት ነው ስለዚህ ራሴ ገዛዋለሁ እንደገና ደግሞ ሰርፕራይዙን የገዛው ለራሱ ነው ለምን አትሉኝም እሱም መኪና ገዝቶ በራሱ ስም ነው የገዛው በኔ ስም እንኳን ቢያደርግልኝ ቢያዞርልኝ ማለት ነው በራሱ ስም እንኳን በራሴ ስም እንኳን ቢያደርገው መኪናውን የሚነዳው ራሱ ነው ምክንያቱም እኔ ከልጆች ጋር መንዳት አይመቸኝም ማለት ነው አልሄድም ደግሞ የትም አልወጣም እሱ እያለ ራሱ የትም አልሄድም ነበረ አንዳንድ ቦታ ነበር እሱ የሚወስደኝ በተለይ አብዛኛውን የሚሄደው አዋ ቤት ብቻ ነበር ሌላ ቦታ አልሄድም እና አንዳንድ ነገር ስገዛ እንገዛለን ይመልሰኛል ተብሎ የሚሄድበት ቦታ የለም ማለት ነው ስለዚህ መኪናውን የገዛልኝ ለኔ ሳይው ለራሱ ነው ባይሆን ለኔ ብቻ የሚሆን አይፎኑ ነው ማለት ነው ምክንያቱም አይፎን ራሴ ይዘው ነበር ከዛ ውጪ ግን መኪናውን ለራሱ ነው የገዛው ደግሞ $9000 ስለሆነ አዲኖ ራሴ ገዛዋለሁ ከፈለኩኝ ማለት ነው ስለዚህ ምንድነው መሰላችሁና ማለት ነው ስጠፋበት ቤት አከራዮቹ ጋር ደወለ ከዛ ልክ የለችም ሄዳለች ሳፈረ ሳውዲያ ትለዋለች ፌንት ነቀለኔ ዛሬ በቃ እውነት አሳዝኖኛል ግን ማለት ነው በቃ የሆነ ነገር ይመስል ምናምን እያልኩ እያየሁ ነበር ግን በዛው ፌንት ሰርቶ ቀረ ሰውዬው እውነት አድርጎት በዛው ፌንት ሰራ ግን ያው አይገባል እኔ ምክንያቱም እኔ እንዳንተ ለዛውም ሁሉን አክሽኔን ዩቲዩብ ላይ አልታየውም እንጂ ዩቲዩብ ላይ ከተረጋጋው በኋላ ነው እየወጣው ላንተ መልስ መስጠልክ ኢትዮጵያ ያለክ አዩ ስታገባ ተረጋግቼ ራሴን ታይ ሱመያ እንደዚህ አይደለም ብዬ ከተረጋጋው በኋላ ነው ወጥቼ ቁጭ ብዬ በስነ ስርዓቱ ተቀምጬ ለሰይድ መልስ ሰጠ የነበረው እንጂ እንደ ሰይድ ሁሉ ነገር ተቀርጾ ቢሆን ከሰይድ ልክ እኔ ይብሳል ማለት ነው ስለዚህ አንተ ለዛውም በጣም ትንሿን ነገር ነው የቀመስካት ፌንት ነቀል ጓደኞች ሰብስበው ከሐኪም ቤት ወሰዱ ግሉኮስ ተደረገለ ደህና ነው ምንም አልሆንኩም እኔ ከዛም በላይ ሁኜ ሊሆን ይችላል ማለት ነው ስለዚህ እኔ ከተረጋጋው በኋላ ነው ለሰውም ለልጆችም ለነገ ምናምን ተረጋግቼ ምናምን ነው የምወጣው ማለት ነው ስለዚህ እውነት ለመናገር ከሆነ ግሉኮስን ቢጨማምሩልክ አሪፍ ነው እዛው እንዳለክ ማለት ነው እና በነገራችን ላይ ማለት ነው ሳይድ ደግሞ እንኳን ይቅርና ታሞ ሳይታመም ሴት ዶክተሮች የሚያክሙ ከሆነ ሴት ዶክተሮች ከሆነ ያሉት አመመኝ ነው የሚለው ማለት ነው የሆነ ጊዜ ትዝ ይለኛል እዚህ ጋር አመመኝና ሄድን ሐኪም ቤት ማለት ነውና እዚህ ጋር አመመኝ ሐኪም ቤት ገብተን ሐኪም ቤት ሐኪሟ ሴት ናት ከዛ انا كمان يجاني هنا ما اقدر اتكلم على لازم ሴትዮዋ እኔ እንዴት አርጋተኝ እኔ እንደዚህ ያየችኝ ወና ከማን ዶክተራ ተሸፊኒ እሺ ይያለ እኔም ታመም ያለው አልታስኩ ምንም አልሆነም ይሄር ነው ለኔ ነው ሴት ብቻ ስለሆነች ለኔ ነው ለራሱ ቀየረው ከዛ ሴትዮዋ እንደዚህ ታያዋለች እንደዚህ ነካ አረገችውና ላ ምንም ነገር የለም ትለው ላ ሲወጃ እያለ እዚህ ጋር በጣም ነው የሚያመኝ በደንብ ድርቅ ብሎ ወላሂ እኔ በቃ በዛ ሰዓት ገርሞኝ አንተ ቆልታምከ የመጣው ለምን ወይስ ላንተ ነው ያልኩት ነበር ማለት ነው እና በዚህ አጋጣሚ ሴት ዶክተሮች እዚህ ሀገር ያው ሌላውን ሀገር ባላቅም እዚህ በደንብ ነው የሚያክሙት ሴቶችም ያክማሉ ወንዶችም ሴቶችን ያክማሉ ወንዶቹ ደግሞ ያኔ ኖርማል ነው ይተካከማሉ ከማዋለድ ውጪ ሴቶች ወንዶችም ሴቶችም ያክማሉ ምንም ችግር የለውም ማለት ነው ሴቶችም ወንዶችን ያክማሉ ወንዶችም ሴቶችን ያክማሉ ከሚገርማችሁ እዚህ ሀገር ላይ ደግሞ ማለት ነው ጓንት እንኳን አይለብሱም እንደዚህ ጓንት ለብሰው ምናምን ገና ምናምን ተጠንቀቀው እኔ እንጃ በቃ አላቅም አላላ ብሎ ዝም ብሎ ነው እንትን የሚላችሁ ሲወጋችሁ ሐኪም ቤት ሄዳችሁ ምናምን ራሱ እንደዚህ ከባድ ነገር ካልሆነ እንደዚህ መርፌ ለመውጋት ምናምን አብዛኛውን አይለብሱም ብሎ የሚያክሟችሁ
ምንም እንትነኝ እኔ እንደውም ለምደው ጓንት ማትለብሱ ደሜ ነካችሁ ምናምን ካልኳቸው ያ አላላ ዲና ምን ነው የሚሉት ከዛ ማቀም ወደሆነ ያደርጋሉ በጣም እንትን እንደ በተረፈ አሁን አዋን ተዋት ሲፈጠር እውነት ለመናገር ከሆነ አብዲ በጣም ነው ያናደረኝ በጣም አብዲ በጣም ነው ያናደረኝ ሰይድ እዛም ሆኖ ሰይድ ኢትዮጵያ ሆኖ አንዴ መኪናውን ስጪኝ አንዴ መኪናውን መልሽኝ በዛሬ ደግሞ ካሜራ ያስቀመጠ እኔ የሆነ ነገር ሲል ይኖራል ብዬ መጀመሪያ ካሜራ እንዳለ እንኳን አላውቅም በሁለተኛው ሊኖር ይችላል ብዬ ነው ራሴን ያኔ እንትን ብዬ እርኩት ማለት ነው ካሜራ ሊኖር ይችላል ብዬ ዝም ብዬ በቃ ሄድኩ ግን ካሜራ ደብቆ እኔ ማወራውን አንድ ጊዜ ካሜራ ጋር መጥቶ አሚና ጋር መጥቷል አሚና ናት ያስተውችን ማለት ነው እሪ በቃ መኪናውን ካሰጠሽን መኪናውን ለምን ወሰርሽው ብሎ የሌለ ዛህማ ሲፈጠር ነበር እሺ ይሁን ብዬ መኪናውን ልመጣ ስል በሱ ስም ነው ያለው የት እንዳለው እጁን እዛ ነው የምታመጣው ስለዚህ ያ ነገር እንደሆነ ስላልፈለኩኝ የት እንዳለውም ለማንም መናገር አልፈልግም ለሷም አልነገርኳት ማንንም አያውቅ እንኳን ይቅርና ለአበሻ ለአረቦች አልነገርኳቸውም ለምን እንዳለ ስለሚያውቃቸው ደውሎ የት ናቸው ስለሚል ማስታረቅ ስለሚፈልጉ እንደዚህ አይነት ቦታ ናት እንዳይሉት ማለት ነው ለዛ ነው ዝም ብዬ ሹልክ ብዬ ወጣሁት ሁለተኛ ነገር ደግሞ ሰይድ እሱ ራሱ እንደው ጅል ያኔ እንዴት እንዳስበው አላውቅም እንጂ ያን ሁሉ ነገር አድርጎኝ እንዴት በዛ አይነት አቀባበል እቀበለዋለሁ በነገራችን ላይ ኮሜንት ላይ እምነት አልጠበቅኩም ነበር በጣም እኔ እንጃ ሰው እኔ በዚህ ያክል ደረጃ እኔ በጣም ደግናችሁ ወላሂ በጣም ደግናችሁ ሁላችሁም በቃ አላህ ያድርግልሽ አላህ ያስደስትሽ በቃ ደስ ብሎኛል በእኔ ደስታ ለተደሰታችሁ በሙሉ ወላሂ በጣም ነው የማመሰግነው በጭራሽ ያልጠበቅኩ ኮሜንት ነው ማለት ነው ያልገው የሰይድ ሰርፕራይዝ ያዘጋጀውለት ሰርፕራይዝ እንደዚህ አይነት ኮሜንት ይሰጣል ብዬ በጭራሽ አላሰብኩም እና ኮሜንቱን ሳነብ በጣም እንዴት ደስ እንዳለኝ በቃ ልነግራችሁ አልችልም በጣም ነው ደስ ያለኝ በጣም ነው ማመሰግነው በተረፈ ደግሞ ሰይድ ሰርፕራይዙን አይቶ ሰፍ ብሎ መንጣቱ እሱ የራሱ ጥፋት ነው እንጂ እኔ ጥፋት አይደለም ምክንያቱም እኔ ማግባቱ አይደለም ያንገበገበኝ ማለት ነው የሄደው ለሌላ ጉዳይ የተነጋገርነው ሌላ ጉዳይ ያኔ የሆነ ነገር እኮ ሰይድ ማግባት እንደሚፈልግ አውቃለሁ ከድሮም ነው የሚለው ሁለተኛ በቃ እስካራት መሙላት ይፈልጋል ሰይድ ይሄን ነገር አውቃለሁ አምኜ ተቀብየዋለሁ ያ ይሁን ብዬ ግን ሌላ ፕላን የሆነ እንደዚህ አይነት ነገር ባሁኑ ይሄን ነገር እናደርጋለን ብለን ተነጋግረን እኔ ከተነጋገርነው ውጪ ከመስመር ከነጭራሹ ወጥቶ በዛ ላይ ደግሞ እንደ ሰው እንኳን እንደሚስት አክብሮኝ ቢነግረኝ እንደዚህ አይነት ችግር ተፈጥሯል ምን እንደሚፈጠር አላውቅም ቢለኝ እኮ ቆንጆ ነው ልክ ቪዲዮ ሲለቀቅ ልክ እንደሱ ነው እኔም ፌንት የነቀልኩት እንደውም እሱ ከጎኑ አጃቢው በዛ እንደውም እኮ በጣም ብዙ ጓደኞች ነው የተራራጡ ነው እኔ አዋ ብቻ ነበርች ስለዚህ አሁን ሰይድ ያለበት እንትን በጣም ትንሿ ናት በጣም እኔ ያየው ትንሹ ነው ማለት ነው ከስራ ቦታ አትውጪ ለአንድ ወር ለምናምን ታያቸው ጥንሽ አድርጋቸው ወይ ደግሞ ስራ ቦታሽን ቀይሪ ጥፍት በይባቸው ከነሱ ጋር ትገናኝ ከነሱ ጋር ተመላለሽ በቃ ታያቸው ስልክሽን አጥፋፍተሽ ቁጭ በይ ማለት ነው አብዲ አገኛለሁ ቆይ እኔ ሳገኝክ ነግሬሃለሁ እና ለማንኛውም ምንድነው ሰይድ አንድ ገና ይቀራል ፌንት መንቀል ማለት ነው ከኔ ጋር እኩል ለመሆን ገና አንድ ሁለት ሶስት ፌንት ያስፈልጋል ማለት ነው ከዛ መጠጣት አለብህ ግሉኮሶችን ማለት ነው መጠጣት አለብህ ገና ይቀራል ገና ማበርቻ ማጠንከሪያ ምናምንና እዚህ ከተማ ውስጥ ብትደበቂ የመለየ ማለት ነው የትም ተደብቀሽ አታመልጭኝም የትም ቦታ ብትገቢ እንዲነው አንገሽ እንደዚህ እጄሽ መመዘሽ ብለኛል ፈልገህ አገኘኝ የት እንዳለው ወቅ የት እንደተደበቁ አቀህ አገኘኝ ማለት ነው ለምን አገኝሻለሁ የትም አትሄጂም እመጣለሁ ቤት ብትለቂም ምንም ብታረጊ የትም አታመልጭኝም የትም ብትሄጂ አገኝሻለሁ እንዳልከው አገኘኝ እንግዲህ ያው አንተ የተማመንክበትን ነገር
በዚህ ነገር ታየኛለህ ብዬ ያልኩትን ነገር አጥፋፍቻለሁ ማለት ነው። ስለዚህ ግን እኔ ባላጠፋው ራሱ ፈልገኝ የትም ብትገቢ አወጣሻለሁ እንዳልከኝ ከየትም ገብተህ ካውጣኝ ከየትም ገብተህ ካገኘኝ ማለት ነው። እኔንም ልጆቼንም የትም ብትገቢ ጉድጓድ ብትገቢ ብለሃል። እንግዲህ ጉድጓድ ውስጥ ልሁን፣ ሰው ቤት ልሁን፣ ቤት ለቅቄ ተከራይቼ ይሁን ሰው ጋር ተጠግቼ ይሁን እንግዲህ አላቅም የት ጋር እንዳለው የቱ ጋር እንደሆንኩ መዘህ አውጣኝ እንዳልከው ማለት ነው። እኔ ግን በነገራችን ላይ አሁን ላይ በጣም ደስተኛ ነኝ። በጣም ደስተኛ ነኝ። ለምን በቃ አንዳንዴ እናንተ የቀመሳችሁትን ነገር ሰው ሲቀምስላችሁ ደስ ይላል። እናንተ ያማረራችሁ ሰው በእናንተው ብርጭቆ መልሶ ሲጠጣ አሪፍ ነው። ለምን ያውቀዋል ልኩን ማለት ነው። ስለዚህ ያው እንደዚህ እንኳን እውነት ለመናገር ከሆነ እንደዚህ ልጆቹ እዛ ጠፋች ስትባል ፌንት የምትነቅል አልመሰለኝም። ይህን ምናምን ብለህ ቁመህ ምዝት ነበር ይመስለኝ። አገኝሻለሁ ምናምን ብለህ ነበር ይመስለኝ። ግን ለዚህን ያክል ልብህ እንደሳሳ አላውቅም። ወይስ አዩ አንድ ብርጭቆ ስጠጣ ለአንተም አንድ ብርጭቆ እየሰጠች ነበር። እሱ ነው መሰለኝ ልብህን ጨርሷ መሰለኝ ክሎሮክስ። ለዛ ነው ጨጓራ ታጥቦ መጨረሻ ደረጃ ላይ ደርሶ ነው መሰለኝ ፌንት የነቀልከው እንጂ መቼም ቢሆን ሰይድ ፌንት ይሰራል ብዬ አላውቅም። አስቤ ራሱ አላውቅም። ለምን ጠፋች ሲባል የሆነ ነገር የሚሆን ነው ይመስለኝ። ወይ ፌንትም በቃ ቆሞ አለቅሽ ምናምን የሚል ነው ይመስለኝ። ካሜራማኑ ግን በጣም ጎበዝ ነው። ፌንት ሲሰራ ቀረጸ። ጠፋች ሲባል እንኳን ካሜራ አጥፍተው አሮጡ። ካሜራውን ይዞ ነው ካሜራማኑም እየሮጠ ያለው። ሆስፒታልም ሲገቡ እንደዛው ካሜራማኑ በጣም ጎበዝ ነው። ካደነኩ ማለት ነው። በተረፈ እንግዲህ ዛሬ በነገራችን ላይ አንድ ያልነገርኳችሁ ነገር ምንድነው? ቪዲዮውን እንዳለ ሙሉ ቪዲዮ ቀርጫለሁ ማለት ነው። በአንድ ቀን ከግማሽ ነው የሚባለው ማታ ጀምሬ